ምንድነው የኔት ምን እንታዘዝ? ምንድነው የፖሊስ አለ የፌደራል ወንድሜ ለነግረው በእናታችሁ የሕክምና ባለሙያዎች ደሞዝ ይጨመርልን የሚል ጥያቄ አንስተው ደሞዝ ካልተጨመረልን ስራ እናቆማለን እያሉ ነው። እና መንግስት እንደ ሐሳብ ማለት ነው አንድ ሐሳብ የምትቀበሉኝ ከሆነ ይሄን ነገር በቀላሉ መፍታት ይችላል። ዱቤ ወስዳችሁ 6 ወር ያለፋችሁ ሰዎች ስልክ ስደውል ማታነሱ፣ ቴክስት ስልክላችሁ ማትመልሱ፣ በዚህ ጋር ስታልፉ ገላምጣችሁ የምታልፉ ሰው ጤና ይስጥልኝ እንደምን አደራችሁ? እንዴት ዋላችሁ? ሰላም ናችሁ? ሰላማችሁ በዛ ትረፍረፍ ይበልልኝ። ጉርምኔ ውስጥ እንደወጣ ማመን ነው ማትችሉት። በማርያም ሰላም እንዴት ናችሁልኝ? ውዴ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተን ተመልካቾቼን ዘና ፈታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ አሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ ድምጻዊ ሀሊማ አብዱራህማን አዲስ ባል አግኝታለች። ስለሱ አዲስ ቪዲዮ ወጣለ፣ እሱን ማሳያችሁ ይሆናል። ትዳር እዛው ሌላ አይነት ኮንትራት ከተፈጠረ አሁን አንዳንድ ቺኮች አይታለ እኔም እሱም እዛው እኔ ምን የሚሉት የሱ አይነት ኮንትራት ተመጣ ነው እንጂ ያኛው አብረን ነው። ሀሊማ የት ነው ያለሽው? ሀሊማ እንዲሁም ሜሮን ጌትነት እንግዲህ ወደ እስልምና ሃይማኖት ተቀላቅላለች እየተባለ እንግዲህ በስፋት በማህበራዊ ሚዲያ እየተሰራጨ ይገኛል። ስለሱ ይዤላችሁ የመጣሁት መረጃ አለ፣ እሱን ወደ መጨረሻ ላይ ማሳያችሁ ይሆናል። ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንላፍ። ማትንክ በትዝታ በረማንኩኝ ታፍና በትንግሩን ከርቴ ቦሽጋር ይሷሰፈር አንተን ኃይላብ ንጋቱ ሊራንሶን ባለ አድርጌ ስቀበል ቤተክርስቲያን ለክርስቶስ እንደምትገዛ ወይንም በቀድሞ ዘመን ቅዱሳን ሴቶች ለባሎቻቸው ጌታዬ እያሉ እንደተገዙላቸው ልገዛልህ፣ ላከብርህና በሚያስፈልገው ሁሉ ምቹ ረዳት ለሆነልህ በህይወቴ ዘመን ሁሉ በፍርሃትና በታማኝነት ባንተ ብቻ ጸንቼ ለመቆም ሁሉም በህይወት በሚጠብቅ በእግዚአብሔር መልካም መታመን በመሰከረ በጌታችን በኢየሱስ ክርስቶስ በቅዱስ መላእክትና እዚህ በተሰበሰቡ ምስክሮች ፊት ቃል እገባልሃለሁ። አብዛኛው ወንድ እንግዲህ ለትዳር የሚመኛት ሴት እንደዚህ አይነቷ ነው። ቀብር በ2080 ምን ሆኖ ነው ግን እኚህን የመሰለ ባለሀብት የሞቱት? ራሳቸውን እኮ ነው ያጠፉት ብታይ። አረ በስመ አብ! እንዴት አድርገው ነው ራሳቸውን ያጠፉት? አረ አልነግርህም። ሜስ የሞት ቀፋፊ ነው አልነግርህም። አረ ንገረኝ እንዴ! ምን ችግር አለው? ችግር የለውም። እኔ እንደዚህ አልቃሽም፣ ችግር የለም። ብታይ ዘይት ያለው ምግብ አልበሉ። በስመ አብ! ሲቀፍ ባዕድ ነገር ምግብ ውስጥ ሰው እኮ ወዶ አይደለም እኮ አሟሟቴን ያሳምርልኝ የሚለው እኮ። አረ በስመ አብ! ስንት ነገር አለ። ሰው ዘር አለ፣ ላርጎ አለ፣ በላርጎ መዘብዘፍ ነው፣ በረኪና 355 ስንት ነገር እያለ ሰው ዘይት። አረ ይሄስ ያቃሻል። አረ በስመ አብ! እንዴ እሺ አንድ ጊዜ አሁን ቤት መታችሁ ለአባታችን መታሰቢያ ያዘጋጀነውን ሙዝ በዳቦ እንድትቀምሱልን እናሳስባለን። የሀብታም ለቅሶ እውነት ነው። የኑሮ ውድነት በዚሁ ከቀጠለ 2080 ላይ እንደዚህ ነው የምንሆነው። ከዚህ ራሱ ሊብስ ይችላል። ዘይት ያለበት ምግብ አንበላም እና ከፍተኛ በቃ የሀብታም ድግስ የሚባለው ሙዝ በዳቦ ነው። የሆነ ጥያቄ ልጠይቅህ። አንድ ባለ ትዳር ሰውዬ ከሀብታም ሴት ጋር ተኝቶ ገንዘብ አገኘና ቤተሰቡን ረዳ፣ ላይክ ልጁን ሚስቱን አስተዳደረበት። ይሄ ሰውዬ ቺተር ነው የሚባለው ወይስ ሃርድ ወርከር? እዚህ ይገርማል። ነገራ ሚስትየው አለች አይደል ቺተር ብላ ተፋታው ቤትና መኪናውን የምትካፈል አሁን እሷ ምን ነው ሌባ ተባባሪ ነው የምትባለው። ኦሬዲ ሶም ቺተር ኦሬዲ በልታለች። እሷም ቺተር አብረው ነው ቺት ያደረጉት። ኧረ በኢየሱስ ስምምነት ላይ የተመሰረተ ቺቲንግ ይላል የቤተሰብ። ጤና ይስጥልኝ እንደምን አደራችሁ? እንዴት ዋላችሁ? ሰላም ናችሁ? ሰላማችሁ በዛ ትረፍረፍ ይበልልኝ። በአማርኛ በኢብሪት የምትነጋገሩት ቲክቶክ ጓደኞች ሰላም ናችሁን? ምሽባሆች ጓደኞች ሰላም ናችሁ? ሰላማችሁ በዛ ይበልልኝ። እንዴት ናችሁ?
ሰላም ናችሁ? ደህና ናችሁ? ሰላም ሰላም። ዘንድሮ እንግዲህ ቲክቶክ የማያሳየን ጉድ የለም። አሁን እርሶ በዚህ እድሜዎት ቲክቶክ ላይ ምን ያደርጋሉ? ቤተክርስቲያን ምናምን ነው መሄድ ያለበት። ቲክቶክ ላይ ምን ይሰራሉ? እንዴ ቂቤ ወዴት ነው? እዚህ እኮ መኪና ላሳጥብ። ምኑን? ፊቱን እንዴ ቂቤ ወዴት ነው? ወደ ቤት ምን ልታረግ? ወክ እንዴ ቂቤ ከየት ነው? እዚህ ውሃ ገዝቼ የሚጠጣ ነው ወይ የሚበላ? ኧረ አንዳንድ ሰዎች ግን የምትጠይቁትን ጥያቄ እየለያችሁ ጠይቁ። እንዴ ውሃ ገዝቼ ነው ይላል፣ የሚጠጣ ነው ወይ እና የሚበላው አለ? ዛሬማ እነግረዋለሁ ይምጣ። እስከ መቼ ፈርቼ? ሰላም ነው ሰውዬ፣ ምንድነው እንደዚህ በሰላም አጣርፈሽ ጠራሽ? ይኸውልህ ምን መሰለህ፣ እስከ ዛሬ ላንተ ያለኝ ቦታ የጓደኝነት ብቻ ነበረ። አሁን ግን ላንተ ያለኝ አመለካከት ተቀይሯል። ድሮስ እኔ መሰለ ሸበላ ግን ታፈቅረኝ ነው እንዴ? ትቀልዳለህ እንዴ አባት? እኔ ቆንጆ እርግጠኛ ነሽ? አዎ እርግጠኛ ነኝ። ከዚህ በኋላ አንተ ጓደኛዬ ብቻ ሳይሆን ወንድሜም ጭምር ነህ። ቁናሴም ደግሞ ካንቺ ብስ ምን አጠፋው? አረ ምንም አላጠፋሽም። የልጁን ልብ ሰፋ አድርገሽ እሱ ለስንት ነገር ሲመኝሽ ወንድሜ ነህ ትይዋለሽ። የታናሽ እህቴን ፎቶ ፕሮፋይል አድርጎ ማን ነች እለዋለሁ። ታናሽ እህቴ ነሽ ከፈለግሽ አስተዋውቅሻለሁ ይለኛል። እንዴ ብሮ፣ ለማንኛውም ኢቢኤስ አፋልጉኝ ፕሮግራም ላይ ሳልሄድ ስላገኙክ በጣም ደስ ብሎኛል። እኛና ቤተሰቦችን እንወድሃለን። ቀለኛ ጊታራስ I'm in love with the shape of you. You're pushing like a magnet too. Although my heart is falling too. I'm in love with your body. የቲክቶክ እኮ የማይለወጠው ሰው የለም። አሁን በረከት ነው ከዚህ ወደዚህ የተቀየረው። አረኛንም ፈጣሪው ሹፈን ገደለው። እኔ እኮ ድንጋዩን ሲያነሳ ገደለው ብያለሁ። ለካ ከሱ ሳይዝ አንፃር ነው ድንጋዩ ትልቅ መስሎ የታየኝ። ምርጥዬ እኔ አንድ ነገር ልንገርህ፣ ሚካኤልን ነው የምልህ። የሆነ በቃ ልጅቷ ማለት ነው ቺኳ በወፈረች ቁጥር ማለት ነው የሆነ በቃ በወፈረች ቁጥር ሰላማዊነቷን በዛው ልክ ይጨምራል ነው የምልህ። ሚካኤል ሰላማዊነቷን በዛው ልክ ነው የሚጨምረው። በቃ አንተ እነዚህ አጽሞች እኮ ማለት ነው የሆነ በቃ ሙድን ሁሉ ነው የሚሰርቁት እኮ በቃ ቀነን ያበላሹታል፣ ላይፍን ያበላሹታል። እግዚአብሔር ሲጀመር አጽሞች ጋር ባይኬድስ ራሱ በቃ እነዚህ አጽሞች ባንጠጋቸውስ ብራዘሪ ወፈር ያሉ ቸከሶች አሉ። መቤቴ ነው ማለት ወፈር ያሉት እነዚህ አጽሞች እኮ በቃ አይሆኑም ጭራሽ ማለት ነው። አጃይብ ነው። ብዙ ጊዜ ቀጭን ሴቶች ነገረኛ ናቸው ይባላል። ወፈር ሲሉ ደግሞ ምስኪን ሰላማዊ ይባላል። እዚህ ቪዲዮ ላይ ያላችሁን አስተያየት እናንተም ተመልካቾች በጨዋነትና በነፃነት ኮሜንት ላይ ጻፉልኝ። ታፈልጊ ነበር ፓርኪንግ ነው የለም ሞልቷል። ይኸውልህ ቦታ አለ አይደል እንዴ? እኔ ማቃንተ ነው የምታውቀው ሞልቷል። አሁን ለዚህ መኪና ፓርኪንግ ስትፈልግ አንተ ራስህ አታፍርም ትንሽ እንዴ? ስለ መኪና ምን አገባኝ? ምን እንዴት አያገባኝም? ይሄን ቁርቋሻ ማንከሽከሽ የመሰለ ነገርን ይዘህ ተነስ በእናትህ። አናስቆምም። ይሄን ሲጀመር ይሄ ማለት ነው ወንድም አለም በጣም ሀመዛጉ የተነሳ ቲታነስ አስወጋው ወንድሜ። ቀልደህ ነው አሳያለሁ። አታፍርም እንዴ? ይሄን ፓርኪንግ ስትል ይዘህ ውጣ። ኪስ ውስጥ ይዘህ አትዞርም እንዴ? ይሄን መኪና ይዘህ ውጣ ነግሬሃለሁ። አናቆ ሰላም ነው። እንዴት ነው ጋሽ? ሰላም እንዴት ነው? እንደምን አለ አለን። አራ ፓርኪንግ ፈልገው ነው ሙሉ ቦታውን ለርሶ ነው ያስኩት ጋሽ። ሙሉ ቦታውን ይኸውልህ የፈለጉበት ላይ መርጦ ማቆም ይችላሉ። ከዚህ በግራ በኩል ማቆም ይችላሉ፣ በስተቀኝ በኩል ማቆም ይችላሉ ጋሽ። 10 ቀን ከዚህ ላይ አቁመው መሄድ ይችላሉ። አራ ደግሞ መኪና ቀይረው ነው። አራ እግዚአብሔር ላለው ነው የሚጨምር። ይባረኩ ጋሽ። ይሄን ያዝ እስኪ ይሄን ያዝ። አራ ያዘው። ተሸክሜ ላቁምልህ ጋሽ። አይ ተሸክሜ ላቁምልህ። ችግር የለውም ችግር የለውም እኔ ልሸከመው። ችግር የለውም። ነግሬሃለሁ። አንተ ዞር በል። ግቡ ጋሽ ግቡ። ሰብሬ እንዳልጥልህ ግቡ ጋሽ። እሺ ልሸከመው ነው ልሸከመው ግድ አይ ተው ችግር የለውም ኮል በለው ጋሽ ችግር የለውም። እሺ ቻው። ብዙ ጊዜ ፓርኪንግ የሚሰሩ ሰዎች በቃ ቪት ኮሮላ ምናምን ይዘህ ስትመጣ ቦታ አይሰጡም። እንደዚህ ትልልቅ መኪና ግን ስታመጣ በቃ ጠብር ግፍ ብለው ነው የሚያስተናግዱ። ስማይ ሰው ሁሉ በግዛቱ ስልጣን አለው አይደል? ይሄ ቤት ያንተ ነው። ብዙ ጊዜ ወጣ ብለህ እንዳታባረር ይሞክራለሁ። ይሄ መኪና ግን የኔ ነው። አሁን ውጣ።
አንተም ማታ እንዳትመጣ እውነታቸውን ነው። እንግዲህ ከመኪና ስታስወርድ እሳቸውም እቤቴ እንዳትመጣ ብለዋል። እንግዲህ ብርድ ልብስ ይዘህ መተህ መኪና ውስጥ ማደር ነው። ምንድነው የት ምን እንታዘዝ? ምንድነው የፖሊስ አለ የፌደራል ወንድሜ ለነግረው በእናታችሁ። ይሄ ሜካፕ ከመጣ በኋላ እኮ በቃ ብዙ ሴቶች ቆንጆ ሆነዋል። እህትማማቾች ነው የሚመስሉ። በቃ ሜካፕ የሚቀባ ሴት እህትማማች ነው የሚመስሉ። ሁሉንም ቆንጆ ነው የሚያደርገው ሜካፕ። እና ወንዶች ስታገቡ ፊቷን በደንብ በመታሻቷቸው አግባት። ትክክለኛ መልኳ ያኔ ነው የምታዩት። ያማል እንዲቀስ ብለን ነደም እንዴ ማልህን ያለው አንተ ነው። ለውላ ታዲያ ምንድነው የምትለው? ናውረድ ልታመጣ ናውረድ ጌሾ ወቀታ ምንድና ማማዬ ጓደኛዬን አገኘሁት። አንቺ አይደለም ሌላ ሰው ነው። ሌላ ሰው ማን አለ? እኔ መሰደብኩት አንቺን አይደለም ሌላ ሰው ነው የሰደብኩት። እና ሌላ ሰው የለማ። እሺ አንቺን ነው የሰደብኩት። አንቺን ነው የሰደብኩት። እንጋይ እኔን ጭራሽ እኔን በቃ አንቺን አይደለም። አሁን እቺ ልጅ ነች ነው የሚባለው ወይስ ሆድ ውስጥ አድጋ ነው የተወለደችው ነው የሚባለው? ስትኮሳተር ራስ የምር ነው የምታስደነግጠው። ዱቤ ወስዳችሁ 6 ወር ያለፋችሁ ሰዎች ስልክ ስደውል ማታነሱ፣ ቴክስት ስልክላችሁ ማትመልሱ፣ በዚህ ጋር ስታልፉ ገላምጣችሁ የምታልፉ ሰዎች ስማችሁን ቲክቶክ ላይ ላሰጣው ነው። ብሩን ታመጣላችሁ ወይስ ስማችሁን ላስጣው? የምሬን ነው። በቀጣይ ቪዲዮ ስም ዝርዝራችሁን ከምትሰሩበት ቦታ ጭምር ነው ማሰጣላችሁ። ብሬን ታመጡ አይደብራችሁም? ከ6 ወር በላይ አመመኝ ሊያመኝ ነበር ልታመም አስቤ ነበር ባሌ እህቴ ወለደች ወንድሜ መንጃ ፈቃድ አወጣ ምናምን የምትሉ ሰዎች ማለት ነው። የምሬን ነው። ቀጣይ ቪዲዮ ላይ ስማችሁን ስም ዝርዝራችሁን ምንም ማድረግ አልችልም አሰጣዋለሁ። አበዛችሁ። አሁንስ እንግዲህ ከዚህ ልጅ ዱቤ የወሰዳችሁ ሰዎች በአፋጣኝ ሄዳችሁ ዱቤዋን መልሱላት። ካልሆነ በቃ የአደባባይ መሳቂያ ልትሆኑ ነው። ይቅርታ የኔ ናት፣ በጣም ነው የምታምሪው። ቴንክ ዩ። ካላስቸገርኩሽ ሲኒማ ገብተን አብረን ፊልም ማየት እንችላለን? እውነት በጣም ደስ ይለኛል፣ ግን ይቅርታ ብር አልያዝኩም። ችግር የለውም። ማለት ትከፍልልኛለህ? አይ ብቻዬን ነው ያለው፣ ችግር የለውም። ሊበላ መልሽልኝ እንጂ አፍቅሬሻለሁ እያልኩሽ እኮ ነው። ታዲያ እንደምታፈቅሪ በምን ላውቅ እችላለሁ? ዱላ ገደላት፣ እርገጣት፣ ጠፍጥፋት፣ አናፍጣት ይዘህ ከምርሽ ነው? እኔ ማፈቅራለሁ ልነግርህ ፈርቼ ነው እንጂ። የኔ እናት ነይ ተነሽ። ዱላ ጠገቡ። አንተ ግን ፍቅር አሰጣጥ ትችልበታለህ። የኔ እናት እስኪ እያደገ ነው። ትክክለኛ እስካሁን አፍቃሪ አይተን አናውቅም ነበር። አሁን አንተን አየን። 2 ጥርሷን አውልቀ በቃ ያገባኝ ያመለከት ሄሎ ወይ ቀሚሱ ደርስ? አዎ ቀይ ቀሚስ ነው። ቀሚስ አዎ ጆሪ ነበር አንገት አብላለሁ። ኦኬ እሺ ጫማም ነበር 37 ቁጥር 36 እንደደረሱ ላክልኝ። እሺ ምን እያልሽ ነበር? እሺ ማነኝ?
እኔ እኮ አመጣጧን ሳይው በቃ ገደለችው ብዬ ነበር። ልጁ የሚዋዛ አይደለም፣ በሲስተም በቃ በአንዴ ፍቅር አድርጎ መልሷታል። ቦኮርምኔ ውስጥ እንደወጣ ማመን ነው ማትችሉት። ወይኔ አፍንጫዋ ውስጥ ነው የወጣው። ደርቲ ማይንድ ኖሯችሁ በቃ ሌላ ነገር አሰባችሁ የነበራችሁ ሰዎች ተመለሱ። አፍንጫዋ ውስጥ ነው የወጣው፣ ሌላ ቦታ አይደለም። ስልኮች ቻርጅ እየጨረሰ አስቸግሮታል? እንግዲያውስ አይጠቀሙት። ልብሶት እየቆሸሸ አስቸግሮታል? እድፋሞት እንዴ? ጸጉሮት እየተነቃቀለ አስቸግሮታል? እንግዲያውስ ወይኔ ሊመለጡ ነው። ዶሮ ሳይጮ ደውላችሁ ሄሎ ስትባል ይሄማ ያንቺ ድምፅ አይደለም ወንድምሽ ነው ያነሳው የማንጎሮምሳን በጣም ያስጠላል። ሌም የሆነ ቀልድ ነው ባይዘው። ብዙ ጊዜ እንግዲህ ጧት ስንነሳ ድምጻችን ተውት በጣም ነው የሚጎረን ነው። ምንድነው ድምጽሽ ጎረና ምናምን እያላችሁ አታዝጓቸው። የሕክምና ባለሙያዎች ደሞዝ ይጨመርልን የሚል ጥያቄ አንስተው ደሞዝ ካልተጨመረልን ስራ እናቆማለን እያሉ ነው። እና መንግስት እንደ ሀሳብ ማለት ነው አንድ ሀሳብ የምትቀበሉኝ ከሆነ ይሄን ነገር በቀላሉ መፍታት ይቻላል። ምን መሰላችሁ? ኢትዮጵያ ውስጥ 600፣ 500፣ 700 ሺህ ብር የሚከፈላቸው እግር ኳስ ተጫዋቾች አሉ። እና የነሱን ደሞዝ ለኢትዮጵያ እግር ኳስ ተጫዋች ያው መብላት ስላለበት ምንም ማድረግ ስለማይቻል 2000 ብር ትከፍልና የቀረውን ደሞዝ ስንት ጤና ባለሙያ ደሞዙ እንደሚጨምር አይደለም ጤና ባለሙያ ለሌላ መስሪያ ቤቶች ለመምህራን ሁሉ ደሞዝ መጨመር ይቻላል። የእግር ኳስ ተጫዋቾች የሚከፈለውን ገንዘብ ለነዚህ ደሞዝ ጭማሪ ማድረግ ይቻላል። ለምን 2000 ብር ሲበዛበት ነው የኢትዮጵያ እግር ኳስ ተጫዋች 2000 ብር ሲበዛበት ነው። በቃ 2000 ብር ይከፈላቸውና የቀረውን ብር ደሞዝ ጨምሩላቸው። ቀላል ነው። ምንም መወዛገብ ምናምን አያስፈልግም። አብዛኛው የኢትዮጵያ ክለብ በመንግስት በጀት ነው የሚንቀሳቀሰው። መንግስት ከጋዝናው አውጥቶ ነው በጀት መድቦ 500፣ 600 ሺህ ብር በየወሩ የሚከፈላቸው እነዚህ ሰዎች። መንግስት ቀላል ነገር አለ። የኢትዮጵያ እግር ኳስ ተጫዋቾችን ደሞዝ ቀንስ፣ ቢበዛ አሪፍ ተጫዋች ለሚባለው 3000 ብር መክፈል ነው። በቃ እሱንም እምቢ ካለ ይተው። ውጤት ስለማይመጣ ሌላ ሰው በሌላ መቀየር ነው። እምቢ ካለ እሱ ሌላ ሰው በ3000 ብር የሚጫወት ሰው መፈለግ ነው። ስለዚህ ቀላል ነው መንገዱ። ይሄን መንገድ ተጠቅማችሁ ለዶክተሮች መጨመር ትችላላችሁ። እንደ ሀሳቡ ነው። ሼር አድርጉላችሁ። ኳስ ተጫዋች 700 ሺህ እና 600 ሺህ እየተከፈለ የሰውን ነፍስ የሚያድኑት ዶክተሮች በ9000 ብር እና በ10000 ብር የሚሰሩባት ሀገር በጣም እጅግ ያሳፍራል። እንግዲህ መንግስትም ለዶክተሮች ተገቢውን የደሞዝ ጭማሪ ሊያደርግላቸው ይገባል እላለሁ። እንደኔ ወደ ቀጣይ ቪዲዮ እንለፍ። ማግባት አልፈልግም። ምሽኔ ጨርሻለሁ። 10 ዓመት በትዳር ኖር ያለው በጩጬነቴ በደንብ በቃ አይቻለሁ። ልጆቼንም ወልጃለሁ። እኔ ገባበዳለች እኮ ነው ያለኝ ትልልቅ። ስንት ዓመት ናቸው ነው? ሜቲ 20 ነች ሴቷ፣ ወንዱ 16 ነው። እና ምን እንፈልጋለሁ ሲነገር እና አሁን ጀለሶቻችን ገና ተፍተፍ ሲሉ ምሽኔ ጨርሻለሁ። በቃ ምሽና ኮምፕሊት አላገባም። ኧረ በስመ አብ ወልድ መንፈስ ትዳር እዛው ሌላ አይነት ኮንትራት ከተፈጠረ አሁን አንዳንድ ቺኮች አይታለ እኔም እሱም እዛው እኔ ምን የሚሉት የሱ አይነት ኮንትራት ተመጣ ነው እንጂ ያኛው አብረን ነው። ሀሊማ የት ነው ያለሽው? ሀሊማ አበበ ከፈኒም እንግዲህ በኮንትራት ከሆነ ብሏል። ሀሊማም የምንፈልገው እንደዚህ አይነት ትዳር ስለሆነ ሰይፉ እንግዲህ ሰፊው ሚና ተጫወተው ሁለቱ ሰዎች አቀራርበ ልታጋባቸው ይገባል እላለሁ። በማርያም ሳሉታት በእግዚአብሔር ሁለተኛ ታረፍጃለሽ ወይ? ሁለተኛ ታረፍጃለሽ? አረፍዳለሁ። ትክክለኛ ጓደኝነት ማለት በቃ እንደዚህ ነው። ሰዎች ለምንድን ነው ሲንግል የሆንከው? እኔ ሄሎ። አቤት። ሰንዬ እንዴት ነሽ? ደህና ነኝ። ደስ ይላል። ሰንዬ ስራ ጥሩ ነው? ጥሩ ነው። ደስ ይላል ሰንዬ ደስ ይላል። ምግብ በላሽ እንዴ ሰንዬ? አዎ በልቻለሁ። ደስ ይላል። ፋዘር ግን ተሻላችሁ? ተሽሎታል። ደስ ይላል ሰንዬ ደስ ይላል። እኔ ቆይ የምለው ስንቴ ነው የምነግርህ?
የምነግርህ። አትደውልልኝ። አትሰማም እንዴ? ምንድን ነው ከእኔ የምትፈልገው? ደስ ይላል ሰኒዬ፣ ደስ ይላል። ሰማኛለህ ወይ ሰኒዬ? አትደውልልኝ፣ እኔ ባለትዳር ነኝ። ደስ ይላል። ምን አልሽ ሰኒዬ? ጉድ አደረግሽኝ ሰኒ፣ ባለትዳር ነኝ ሰኒ። አንተ ሲንግል ባትሆን ነበር የሚገርመው። ምን አይነት ጅንጀና ነው የምትጀነጀነው? ባላለኝ እያለች ደስ ይላል ሰኒዬ። ያንተስ ከፋ። እናንተ ምን ትሰራላችሁ? እዛ ጋር እኮ እያፈሱ ነው። ወደ ቤት አገቡም እንዴ? ምን አባ ነው የሚያንቡቆቡቆ? ቦቆቦቃን እንዴ? ና በእናትህ ተቀመጥ። ኧረ ወደዛ ነው አልቀመጥም። አትሁን እንዳረለ እንደ ኧረ ቆፍጠን በል በእናትህ። ወይ ወደዛ በእናትህ ምን ይመስላል? ኧረ ወደዛ ለስሙ ነው ያንጠለጠልከው። ኧረ እኔ አልቀመጥም። በኋላ ልታፈሱኝ። ኧረ እዛ ጋር ፓትሮል እያፈሱ ነው። A few moments later ማነሽ? ወደ እኔ ሄዱት። ቀዳሚ ገበያ ወደዚህ ነው ሄዱት። ወዴት አለፍኩና ማነሽ? አውሲቱን ጣዩ ቁቁሌቱ ሜሪ ከቆየ ፈጪ እንደዛ ወንዱን ምናምን ሲሉ የነበሩ ሰዎች ይመስላሉ። አሁን ፖሊስ መጣ ይባላል። ቀሚስና ሻሻቸውን ለብሰው እንግዲህ ቁጭ ብለው እየፈተሉ ነው። ቤቢዬ አርግሻለሁ። ምን የምርሽን ነው? አዎ። ወይኔ ፈጣሪ ሆይ ተመስገን። እንዴት ደስ ይላል! ወይኔ ደስ ይላል! እንዴ ልጅ እኮ ሊኖረኝ ነው። አሰብሻል? ልጅ ሊኖረኝ ነው። ታዲያ በጣም ትቀልዳለህ። ታዲያ ትለኛለህ ያማሃል። እኔ ሲጀምር በዚህ እድሜ ልጅ ወልጄ የቤት እመቤት ሆኜ ምናምን ከዛ አንተና የልጅን ምግብ እየቀቀልኩኝ ምናምን እቤት ውስጥ እየተርመጠመጥኩ እንድቀር ነው የምፈልገው። ከጓደኞቼ ብታሽ ሆኜ እንድቀር ነው የምፈልገው። ምን አስተሳሰብ ነው ያለ? አልወልደውም። እሺ ያማሃል። ተረጋጊ እንዴ፣ ተረጋጊ። ካልሆነ እኮ እናፈርሰዋለን። እሺ ተረጋጊ። በቃ እናስወርደዋለን። አዎ እናስወርደዋለን። ተረጋጊ። አልሞት አልኩ። ሳስወርደው ብሞትስ ድብን ብል አንተ ሌላ ሚስት አግብተህ ለመኖር ነው ሀሳብ ሲጀምር። ብሞትም ባልሞትም እኔ ማለት ነው ሳስወርድ ምንም ነገር አይመስልም ሲጀምር አይደለ? በጣም ገርም ሰው ነህ። እንደዚህ አልጠብቅም እንዴ። ምን ነሽ ነው? ቆይ ወላጂ እምቢ እንዴ? አስወርጂው እምቢ። ምንድን ነው የምትይው? ቻማታ የራስሽ ጉዳይ የራስሽ ጉዳይ የራስሽ ጉዳይ። እውነትም ምን አድርግ ነው የምትይው? አብዛኛው ወንድ እኮ በቃ ትዳርን የሚፈራው በእንደዚህ አይነት ጭቅጫቃ ሴቶች ምክንያት ነው። ኧረ በስመ አብ አንተ በጣም የምትደብር ሰው ነህ። በጣም ማለት ፍራንክ እንዴት ከኔ ሚስቴ ሆነች እያወቅህ አውቃለሁ። ተረዳኛ ነኝ ጓደኛ ብሎ ኧረ በስመ አብ እኔ ጓደኛ አይወጣልኝም። ምንድን ነው ቶሎ ስሜታዊ እንደምሆን ታውቃለህ አይደለ? ኧረ በስመ አብ በጣም እኔ ቶሎ ነው እንደዚህ የሚልብኝ። ኧረ በጣም ነው ያዘ። እኔ ይኸውልህ እኔ እናንተ 16 ዓመት አንድ ላይ ከልጅ ምንድን ነው ብራንክ አድርጌሻለሁ። ይኸው ካሜራ። ኧረ እኔ አገኘኋት። አይ በጣም አሪፍ ነው። ጭራሽ አያስጠላም። ምንም እንትን ፎቶ የዩቲዩብ ፎቶ አንሺ። በጣም ሰው አይቶት እንዲገባ እነቀኝ። እሺ በጣምማ አትነቀኝ እንጂ። ዩቲዩብ ፕራንክ የምታደርጉ ሰዎች እንግዲህ በቃ አታዝጉን። ፕራንክ ካረጋችሁ ትክክለኛ ፕራንክ ካሜራ ደብቃችሁ ምናምን ካሜራው ርቀት ሳይኖረው እንደዚህ ክሎዝ አፕ እየቀረጻችሁ ፕራንክ ነው አትበሉ። በቀጣይ ይዤላችሁ የመጣሁት ጉዳይ እንግዲህ ተመልካቾች ሰሞኑን መነጋገር የሆነ ጉዳይ አለ። ሜሮን ጌትነት እንግዲህ ፎቶ በማህበራዊ ሚዲያ እንግዲህ በስፋት እየተዘዋወረ ይገኛል። እስልምናን ተቀበላለች እየተባለ እንግዲህ በብዙ ሚዲያዎች ላይ እየተወራ ይገኛል። ይህ ልብስ እንግዲህ ለፊልም ስራ የለበሰችው ልብስ ነው። አሁንም በኦርቶዶክስ ተዋህዶ ሃይማኖት ውስጥ ትገኛለች ሜሮን ጌትነት። ይህን የምታሰራጩ ሰዎች እንግዲህ ከድርጊታችሁ እንድትቆጠቡ ስል በፈጣሪ ስም እጠይቃለሁ። ብዙ ሰው እየተሳሳተ እንግዲህ ሜሮን ጌትነት ሰለመች እያለ እንግዲህ በብዙ ማህበራዊ ሚዲያ ላይ እየተዘዋወረ ይገኛል። ይሄ በፍጹም ውሸት ነው። ሜሮን ጌትነት አሁንም በኦርቶዶክስ ሃይማኖት እምነት ውስጥ ትገኛለች። ውስጤ ቢዝነስ ጀምር ይለኛል። ኪሴ ደግሞ ቀና ብሎ አይቶኝ ፈገግ አላለም። ፈገግ ብትል እኔ ቢዝነስ መጀመሪያ አይቀር። ከዛ በኋላ ኪሴ በቢዝነሱ ብር ስትወጠር ያኔ እንገናኛለን። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።